እንደምነህ እግዚአብሔር እንዴት ነህ ጌታ ሆይ? ሰማይ ቤት እንዴት ነው? እመጣለሁ ብለህ ቀረህ ሳምን ነው? ከሆነ ሆነና አብርሃም ደህና ነው? እዛስ ቤት ገነባ ወይስ በድንኳን ነው? ይኸውልህ እኛ በቤት ኪራይ ችንካር ሁሌ ተሰቃይተን ኤሎሄ እንላለን። ጎጆ እንጥልልን ወዲ ላይ ገነባን፣ ወዲ ጎን አሰፋን፣ ወዲ ላይም ከላይ ወዲ ጎንም ከጎን እንደ ጉድ አሰፋን። እሱ አልበቃም ብሎ በጣም ተገፋፋን። ቤት ለእንግዲያ ማለት ጭራሹኑ ጠፋን። የኛ ነገር አረ እንዲያው ባያለው እንዴት ጌታ ሆይ? ሆነና ባይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱስ እንዴት ነው? አቆማትን ፀሐይ ግቢ ቢላት ምን ነው? ያው እንደምታውቀው 13 ወራት ነው ፀሐይ የምንሞቀው። አረ ፀሐይ በዛ፣ አረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ እያዘነ የተሾመው ሁሉ ፀሐይ ነኝ እያለ 13 ወር የእግዚአብሔር ፀሐይ የ13 ወር የሰው ጀንበር ያቃጥላት ይችን ሀገር ይችን ምድር ምን ታምር ሊፈጠር ይችላል? ፀሐይ ሆኖ እንደመፈጠር። አረ እግዚአብሔር በእናትህ በጭንቃም ማላጇ ባዘለ ጀርባዋ ባቀፉ እጆቿ ወይ ምሕረት ላክልን ወይ ዝናብ ሆነና 13 ወር ሙሉ ሰርተን እንዲያንበላ ፀሐይ ገደለና አረሳውም ያንን ዕለት አልዘነጋው ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት ለሰው ተናግሬ አልተረዳኝ ሰው እንባዬ በምሬት ከዓይኔ የሚፈሰው የቤቴን ገመና ሁሉን ስነግርሽ አዛኝት ነሽና ራራልኝ ልብሽ አረሳው መቼም ያንቺን ደግነት አረሳው መቼም ያንቺን ደግነት ውለት አለብኝ ኪዳነ ምሕረት። ሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት አልተደረገ እነ ቃልም ሲያስረዱ ነበር፣ እኔም ሳስረዳ ነበር። የሰገዱ ሰዎች አሉ ብለህ አትሰግድም። ዝሙት የሰሩ ሰዎች አሉ፣ ስለዚህ ዝሙት ትሰራለህ። ዳዊት የሰው ሚስት ነጥቆ የሰው ባል አስገድሏል። ስለዚህ ትገድላለህ እንዴ? የሰው ሚስት ትደፍራለህ፣ ታስገድላለህ? እንዳትገባ አንብበው ዳዊት ገለመሌን ተወው። ልጨርስ። ይኸውልህ አየህ፣ ሳቅ የመቀየር እንትን አለኝ አላልኩም? ልምድ አለኝ። ሳቅ ወደ ብስጭት የመቀየር ልምድ አለኝ። አንዴ አሁን ሳቁ ጠፋ፣ ድንጋጤ ሆነ አይደል? ምኑ ነው? ዝም በሉ ትላለህ፣ ሲያወሩ ደግሞ ደነገጡ ትላለህ። ግራ የተጋባው ልጨርስ። እሺ ልጨርስ። የተወዛገብኩ አንተ ነህ። ዝም ሲሉም ትጮኻለህ። እሺ ልጨርስ። አለቀሱ ትላለህ፣ ሲያወሩም ቢንጎ ማለት እኮ አሁን ነበረ እኮ ይሆንዬ። ቢንጎ ማለት አሁን ነበር። ይኸውልህ እንደዚህ ይላል በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት የሰገዱ ሰዎች አሉ በመጽሐፍ ቅዱስ ውስጥ እያለ ነው። ይህ ሚልና አተርጉምልኝ፣ አንብበው እኮ አንብቤ መተርጎም ነው እንዴ? አንብቤ እየተረጎምኩ ነው እንጂ አንድ ይሄን አንብብልኝና ልረዳው። አንተ እኮ ከዛ ተረጉማለሁ። እሺ ከዛ ተረጉማለሁ። እሺ ሙሉን ላንብብልና ከዛ ልተረጉም። ታንኪዩ። እሺ ግን መሀል ላይ ኢንተራፕት እንዳታደርገኝ እንዳትገባ። እሺ እንደዚህ ይላል በመጽሐፍ ቅዱስ ውስጥ አለ። እሺ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባል አለና ዳንኤልን ሁለተኛ ነገሥትና ሐዋርያት ስራን አመጣ። ከዛስ ምን ሚዩት አርግ ዲያቆን፣ ሚዩት አርግ እንዴ! ሚዩት አርግ ትላለህ እንዴ? ብራዘር አልጨረስኩም። ላብራራ አስከብርልኝ። መጮ ጀመሩ እኩል መጮ ጀመሩ። ችግር ኤፍሬም በእውነት እውነቴን ነው ሙድ እያስክ እንጂ አንድ ደቂቃ እኮ አንድ ደቂቃ ስጠኝ። አይ አንተ ስለምን ይገባ? እሺ ደቂቃ ቁጭ አድርግልኝ። ደቂቃ ቁጭ አድርግልኝ። ደቂቃ አይ አበቃኝም። አንድ ደቂቃ አሁንም አንድ ደቂቃ እያለ አንድ ደቂቃ ቁጭ አድርግልኝ። ከላይ ከመጀመሪያ ጀምረህ የሆነ ይኸውልህ እዚህ ጋር የጸጋ ስግደት ኧረ እባክህ ሚዩት አድርገው እንዴ! ምን ሆነ? ሚዩት አታርጉኝ ኤፍሬም። ለምን ቆይ የሆነ እነሱ ሲያወሩ ሚዩት አድርጋል። አልሰማ አንድ ደቂቃ ብለህ አንድ ደቂቃ ነው ያወራው። ንገረኝ። እነሱ እየገቡብኝ ነው አይደለ? አትዋሽ
ኢንተራፕት አድርጎብኝ ስማኛል እንዴ አራቱም አይደል እንዴ ሁሉ የሚጮሁት? እኔን እዚህ ቃል በቃል እየተነጋገርን እዚህ ቦታ አንዳንድ ቦታ ላይ ብሎ ቃል ተናግሮ የአክብሮት ስግደት እንዳለ ይናገራል ብሎ ስህተት ነው ያለበትን አሳየኝ እኮ። እሺ በቃ አንድ ደቂቃ ቁጭ አድርግልኝ ላሳየ። አንድ ደቂቃ ቁጭ አድርግልኝ። ደቂቃውን ከላይ አድርግልኝ። ሲጨርስ አቆማለሁ። ደቂቃውን ቁጭ አድርግልኝ ከላይ። ከ29 ነው ኖ ከ30 ይላል እንዴ? እኔ ሰከንዱ እኮ ጨርሷል። 29 32 ሰከንድ ይሆናል ላይ ታቆማለህ። እሺ 31 ላይ አቆማለሁ። ይኸውላችሁ በቃ ማንም እንዳይገባ 31 እስኪ ቶሎ ቶሎ። በመጽሐፍ ቅዱስ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለ። አንዳንድ ቦታዎች ላይ ሰዎች ለመላእክት ስግደት አድርገዋል። ይሄ የአምልኮ አይደለም የአክብሮት ነው አለ። ይሄ ግን የአክብሮት ስግደቱ ምንድን ነው አለ። እዚህ ጋር ሲነግረን እንደ ሙሴ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ ስግደት ከእግዚአብሔር ውጭ የሚደረግ ስግደት ማንኛውም ስግደት አጌኒስት የእግዚአብሔር ሕግ ነው የሙሴ ሕግ ነው የሚለው። ከዛስ በዚህ ምክንያት መርዶክዮስ ላም አልሰገደም ይላል። እንዴ መርዶክዮስ ላም ያልሰገደው የአምልኮ ስግደት ነው እንዴ? አምልኮ ስግደት ነው ኤክስፔክት ያደረገው? እሺ ተዉት። ሌላውን ለጴጥሮስ ማለት እዚህ ጋር ለሐዋርያቱ ኦኬ፣ ለጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ጴጥሮስ የአምልኮ ስግደት ነበር እንዴ ሪጀክት ያደረገው? አይደለም አይደል? የአክብሮት ስግደት ሲሰጠው ነው ሪጀክት ያደረገው። አዎ ለምን? ስግደት ለእግዚአብሔር ብቻ የሚደረግ የአምልኮ መገለጫ ነው፣ የሙሴ ሕግ ነው ይሄ ይለናል። ስለዚህ ሰዎች በመጽሐፍ ቅዱስ ውስጥ ሊሰግዱ ይችላሉ የጸጋ የአክብሮት ብለው። ያ የጸጋና የአክብሮት ስግደት ግን ባላይ አይደለም፣ ሪጀክትድ ነው። ሰዓት አልቋል እና 8000 ሰው ደደብ አይደለም እዚህ ውስጥ ሰገጥ ያደረገን እኮ በጣም ያዘንኩ። 9:20 ላይ ለዳዊትና ለንጉሱ ሰገዱ ይላል አይደለ? ለማንና ለማን የሰገዱት ይሆናል? ለዳዊትና ለንጉሱ ይላል። ግን ኦኬ ለዳዊት የሰገዱት የአምልኮ ለዳዊት የሰገዱት የአምልኮ ነው። እሺ በመጀመሪያ ከዛ የአምልኮ ነው ወይስ አይደለም? ዮኒ ሰዓታችንን ለመጠቀም ላስረዳህ። እሺ አይ መጀመሪያ ነው ወይ አይደለም መልስልኝ እንጂ ምን ታስረዳኛለህ? ምን ብለህ ነው አይደለም አይባልም። እዛ ጋር ስግደት ሲባል አሁን ለምሳሌ በአልታሩ ፊት ለፊት እስራኤላውያን ይሰግዳሉ። እኔ ስለ አልታር አልጠየቁም። ለዳዊት የሰገዱት አምልኮ ነው አይደለም? አይ ነው አታስረዳኝ እንዴ? ለአምልኮ ነው አይደለም ነው ጥያቄ። ምንድነው ታስረዳኝ? ለአምልኮ ነው ወይስ አይደለም ነው ጥያቄው? የለም እሺ መልስ የለም። አንዴ ሰዓቴን ለመፍጀት ነው። ቆይ እሺ አንደኛ ዜና መዋዕል ኮፍስማን ኮሜንታሪ ምን ብሎ ያብራራዋል? this verse must be translated as ሲልና worshipped God and bow down to the king ብሎ መተርጎም አለበት ብለው ይፈታዋል። ትቀበለዋለህ? እግዚአብሔርን አመለኩ ለዳዊት ግን ሰገዱ bow down አደረጉ ብለ ትራንስሌት መደረግ አለበት ይላል። ትቀበለዋለህ? አልቀበልም። ዲስቲንክት አድርገን መስራት አንችልም። ባረንስ ኖት ኮሜንታሪ ደግሞ ምን ብሎ ይናገራል? ይሄንን አይሁዶች ቆይ አንዴ የጥያቄ ሰዓቱ የኔ ነው። አትልፋና ቆይ አንዴ ኦኬ አትቀበለው ነው ጠቅለል አድርጌ ልመልስልህ። አሁን ማምጣት ከቻልክ በክላሲካል ፕሮቴስታንቲዝም እኔ አይደለም ማመጣው ይሄንን አምጣልኝ ልትለኝ ነው። ኮሜንታሪው ነው። ስለዚህ አትቀበለው። ይሄን ትቀበላለህ የምትለው ክላሲካል ፕሮቴስታንቲዝም ያለው ኮሜንታሪ ከሰጠኝ አንዴ ዮናታን አልቀበለውም አልከሽ። ሐዋርያት ሥራ ምዕራፍ 16:29 ላይ ለሲላስና ለጳውሎስ የወህኒ ቤቱ ጠባቂ ተደፍቷል አይደል? ተደፋ ምን ማለት ነው? ከፊታቸው ተደፋ ምን ማለት ነው? ሙሉን አንብበው። ተንቀጥቅጦም ይላል ከላይ ጀምረህ አንብበው እስቲ። አዎ እየተንቀጠቀጠ መብራት ይዞ ሮጠና ከዛ በኋላ በፊታቸው ሄዶ ተደፋ ይላል። ምን ማለት ነው? አንደኛ እዚህ ጋር ፕሮስፒቶ የሚል የግሪክ ቃል ነው የሚጠቀመው። ፕሮስኪኒዮ አይደለም። ፕሮስኪኒዮ እንግዲህ እኔ ምን ማለት ነው ያልኩህ? ሰገደ ማለት ነው። በእነሱ ፊት ወደቀ የሚልን ሀሳብ ነው። እየሮጠ መጣ። ወደቀ ማለት አደናቅፎት ማለት ነው። አደናቅፎት ነው። ከፈው አላለም። እና ምን ሆኖ ነው የተደፋው? ለምንድን ነው የተደፋው? ከአሁኑ አውድ አንጻር ስግደት እየሰገደ ነው ማለት ብለን እንዳንፈታም እንችላለን። ተደፋ ምን ማለት ነው? ምን ሆኖ ነው የተደፋው ነው ጥያቄ። እዛ ጋር አላስቀመጠውም ስፔሲፊካሊ እንደዛ ብሎ። ኦኬ ያው እየሰገደ ነው አላለም። ወደ ውጭ ጌቶቼ ሆይ አላቸው። ቆይ ወደ ውጭ ስግደት ቢሆን ኖሮ ፕሮስኪኒዮ ይል ነበር። ፕሮስኪኒዮ መሆን አለበት። ኦኬ እሺ ወደ ራእይ 3:9 ልሂድና የግሪኩ ቃል ምንድነው የሚለው? ራእይ 3:9 አንብበው
ፖዝ አድርገው ሰዓቱን ፖዝ አድርገው ይክፈተው። ፖዝ አድርገው ዲያቆ። እሺ ራእይ 3:9 እስቲ ግሪኩን ክፈተውና ምን እንደሚል አሳይ። አንተ አሳየን እንጂ መክፈት ከቻልክ ክፈተው እንጂ አላየሁትም ብለህ እኮ ነው። ፕሮስኪኖ አይደለም ስላልክ እስኪ ግሪኩን ክፈተውና ራእይ ነው እንዴ ያልኩህ ብሮ። ተረጋጋ አንተ ራስህ ተረጋጋ እንጂ እንዴ ሐዋርያት ሥራ ምዕራፍ 16 ነው እኮ ፕሮስኪኖ አይልም ያልኩህ ወዳጄ እኮ አይልም አልከኝና ራእይ 3:9 ላይ ምን ነው የሚለው አልኩህ። ሐዋርያት ሥራ ላሳይ። የሐዋርያት ሥራ ምዕራፍ 16 ራእይ 3:9 ላይ ምን ነው የሚለው ግሪኩ አልሰማኝም። ማይ ብራዘር ራእይ ያለውን እኔ ፕሮስኪኖ አይልም አላልኩም። እኔም እሱ ላይ ያለው ፕሮስኪኖ አይልም አላልኩም እኮ ማይ ብራዘር። ምንድነው የሚለው ነው የጠየቁ። ክፈት እናንተ ራስህ አንብብልና ምንድነው አታውቀውም እንዴ? ይሄ እኮ ያንተ በርደን ነው እኮ አታውቀውም።